የሁለተኛው ዓለም ጦርነት በሶቪየት ዩኒየን እና በምዕራባውያን ሀገራት አሸናፊነት እንዲጠናቀቅ ትልቁን ሚና ከተጫወቱ ሀገራት መካከል አንደኛው ሀገር ኢራን መሆኗን ስንቶቻችሁ ሰምታችኋል? ኢራን ባትኖር ኖሮ የናዚ ጀርመኖች ዓላማ ተሳክቶ ዓለም እንዲገዙ የሚችሉበት እድል ሊፈጠር ይችል እንደነበረስ ሰምታችሁ ታውቃላችሁ? ካልሰማችሁ ይሄ ተረት ሊመስል ይችላል፣ ግን ተረት አይደለም፣ እውነት ነው። በሰው ልጆች ታሪክ እስካሁን ድረስ አቻ ያልተገኘለትን ኦፕሬሽን ባርባሮሳ የተሰኘውን ግዙፉን ወረራ ናዚዎች በሶቪየት ህብረት ላይ በጁን 22 1941 ሲጀምሩ ወረራው ለሶቪየቶችም ሆነ ለምዕራባውያን ሀገራት እጅግ አስደንጋጭ ነበር። ውጊያው በተጀመረበት በመጀመሪያው ቀን የናዚ ጀርመኖችና አጋሮቻቸው 3 ሚሊዮን የሚሆኑ ወታደሮች አሰልፈው ነበረ ውጊያውን የጀመሩት። ብዙ ሳይቆይ ሚንስክ፣ ኪቭ፣ ካርኪቭ፣ ኦዴሳ እና ሴቫስቶፖል የተሰኙትን ቁልፍ የሶቪየት ህብረት ከተሞችን በመቆጣጠርና ለአስጨራሽ ውጊያ የተካሄደባቸውን ሌኒንግራድ እና ስታሊንግራድን ለመቆጣጠር በተደረገው ውጊያ ለማመን የሚከብድ እልቂትና ውድመት በሁለቱም ወገን ተመዝግቧል። ሶቪየቶች በናዚዎች ፋታ የማይሰጥ ውጊያ ሲወጠሩ ተጨማሪ ራስ ምታት የሆነባቸው ለውጊያ የሎጂስቲክ አቅርቦት ሊውሉ የነበሩት ቭላዲቮስቶክ፣ ሙርማንስክ እና አርካንጀልስክ የተሰኙት ወደቦች የተለያየ ችግር ያስተናግዱ የነበሩ መሆናቸው ነበር። በሙርማንስክ ወደብ ሎጂስቲክ እንዳይመላለስ የጀርመን ሰርጓጅ መርከቦችና የአርክቲክ ማዕበል ትልቅ ራስ ምታት ሆነዋል። በአርካንጀልስክ ወደብ እንዳይጠቀሙ የበረዶ ግግር የበዛበትና የወደቡ አቅምም አነስተኛ ስለሆነ ብዙም ተመራጭ አልነበረም። በቭላዲቮስቶክ ወደብ እንዳይጠቀሙ ደግሞ ውጊያው ከሚደረግባቸው ቦታዎች እጅጉን መራቁ ተመራጭ እንዳይሆን አድርጎታል። የእነዚህ ወደቦች አመቺ አለመሆን ከናዚ ጀርመኖች ፍጥነት፣ የባሊስቲክ ሚሳኤል እና የተራቀቁ ሰርጓጅ መርከቦች ባለቤት መሆንና የናዚ ጀርመኖች የኒውክለር ቦምብ ሰርቶ በጦርነቱ ላይ ጥቅም ላይ የማዋልን ፍላጎት የተረዱት አሜሪካውያንና አጋሮቿ በፍጥነት ለሶቪየት ህብረት ከፍተኛ የሆነ የመሳሪያና ለጦርነቱ ግብአት የሚሆን ሎጂስቲክስ ካላቀረቡና ሶቪየቶች የናዚ ጀርመኖችን ግስጋሴ መግታት ካልቻሉ ነገ ተራው የነሱ መሆኑን በሚገባ በመረዳታቸው ለሎጂስቲክስ ማመላለሻ የሚሆን አማራጭ መንገድ ማፈላለጉን ተያያዙት። በዚህ ምክንያት ነበር ፔርዣን ኮሪዶር በመባል የሚታወቀው ከኢራን እስከ ሶቪየት ህብረት የሚዘረጋው መንገድ ተመራጭ ሊሆን የቻለው። እንደ አውሮፓውያን አቆጣጠር በ1941 ዓ.ም ምዕራባውያን የሶቪየት ህብረትን ለመደገፍ ቆርጠው የተነሱበት ዓመት ነበር። በዛ ጊዜ የኢራን ንጉስ የነበሩት ሬዛ ሻህ ከናዚዎችም ሆነ ከምዕራባውያን ጋር ያለመወገን ፍላጎት ያሳዩ የነበሩ ቢሆንም የናዚ ጀርመኖች አካሄድን ለመግታት የፔርዣን ኮሪዶር እጅግ አስፈላጊ መሆኑን ያመኑት ምዕራባውያንና ሶቪየቶች ንጉሱን በመለማመጥ ጊዜ ማባከን አልፈለጉም። በዛው ዓመት ሶቪየቶችና እንግሊዞች ኢራንን በጋራ በመውረር የንጉሱን ስርዓት ገርስሰው የፔርዣ ኮሪዶርን ለምዕራባውያንና ለሶቪየት ህብረት የሎጂስቲክ ማመላለሻ ይሆን ዘንድ የተስማሙትን የንጉሱን ልጅ መሐመድ ሬዛ ፓህላቪንን የኢራን ንጉስ እንዲሆን አደረጉ። በፔርዣን ኮሪዶር ከዚህ በኋላ ነበረ ከአሜሪካና ከሌሎች ምዕራባውያን ሀገራት የመጡ ኢንጂነሮች ሰፋፊ መሰረተ ልማትን መገንባት የጀመሩት። መንገዶች፣ የባቡር ሀዲዶችና ግዙፍ የጦር መሳሪያ መጋዘኖች በብዛትና በፍጥነት መሰራት ጀመሩ። የናዚ ጀርመኖችን አሸንፈው በርሊን የገቡት ሬድ አርሚ የተሰኙት የሶቪየት ህብረት ወታደሮች የታጠቋቸው መሳሪያዎች፣ የሚመገቧቸው ምግቦችና ለጦርነቱ አስፈላጊ የነበሩ ቁሳቁሶች ሁሉ በብዛት ይጓጓዙ የነበሩት በዚሁ በፔርዣን ኮሪዶር ነበር። በተጨማሪም የሶቪየት ህብረት ውስጥ ይገኝ የነበረውን ስታሊንግራድ የሚባለውን ከተማ ለመቆጣጠር የተደረገውን እልህ አስጨራሽ ውጊያን ሶቪየቶች በድል እንዲያገባድዱት ከፍተኛ ሚና የተጫወተው ይሄው የፔርዣን ኮሪዶር ነበር። በተለይ የስታሊንግራድ ውጊያ ናዚዎች በሶቪየት ህብረት ምድር ላይ የነበራቸውን ግስጋሴና ያንሸነፍን ባይነትን ትዕቢት ያሰባበረ፣ በአንጻሩ ደግሞ ለሶቪየቶቹ ሬድ አርሚ የልብ ልብ የሰጠ ከናዚ ጀርመኖች ጋር አብረው ምዕራባውያንና የሶቪየት ህብረትን ሲወጉ የነበሩትን ሮማኒያ፣ ጣሊያንና ሃንጋሪን ተስፋ ያስቆረጠ የሁለተኛው ዓለም ጦርነትን የድል ሚዛን ከናዚ ጀርመኖች ወደ ምዕራባውያንና ሶቪየቶች ያዞረ እጅግ በጣም ወሳኝ ውጊያ ነበር። የፔርዣን ኮሪዶር ትናንት ለሶቪየት ህብረት አንጸባራቂ ድል ምክንያት እንደሆነ ሁሉ ዛሬና ወደፊትም አስፈላጊነቱ የሚያጠያይቅ አይደለም። ምናልባት ወደፊት በአውሮፓ ምድር ላይ ሌላ ከባድ ጦርነት ቢነሳና ራሻ ለጦርነቱ አስፈላጊ የሆኑ ግብአቶችን ማኛው መንገድ ቢጠባት ይህንኑ የፔርዣን ኮሪዶር መጠቀሟ አይቀሬ ነው። በኢራንና በሩሲያ መካከል ካለው መልካም ቅርርብ ጀርባ ሊጠቀሱ ከሚችሉ በርካታ ምክንያቶች መካከልም እንደ አንዱ ሊጠቀስ የሚችለው ይኸው የፔርዣን ኮሪዶር ነው። አሁን ላይ ይበልጥ ዘምኖ አዘርባይጃንን፣ ህንድን፣ ኢራንና ሩሲያን የሚያገናኝ ሲሆን በአዲሱ ስሙ ኢንተርናሽናል ኖርዝ ሳውስ ትራንስፖርት ኮሪዶር እየተባለ ይጠራል።